ክቡራን የኮንስትራክሽን ባለሙያዎች እንኳን ደህና መጡ። በሀገራችን የግንባታ ኢንዱስትሪ ውስጥ ፕሮጀክት ተጀመረ እንጂ መቼ ያልቃል የሚለው ጥያቄ የብዙዎች ስጋት ሆኗል። ግን ለምንድን ነው አብዛኞቹ ፕሮጀክቶቻችን ከታቀደላቸው ጊዜ የሚዘገዩት? ክፍያ ነው? የሰው ኃይል ወይስ የአሰራር ዘይቤ? ዛሬ የችግሩን ዋነኛ መንስኤና ለብዙዎች እንቆቅልሽ የሆነውን መፍትሄ እንመለከታለን። ዘመናዊው ፕሪማቬራ P6 ሶፍትዌር ይዘንላችሁ ቀርበናል። ተከታተሉ። ዛሬ በኢትዮጵያ አብዛኞቹ የግንባታ ፕሮጀክቶች የሚዘገዩት ለምንድን ነው? መንገዶች፣ ህንፃዎች፣ የመሰረተ ልማት ፕሮጀክቶች በተያዘላቸው ጊዜ መጠናቀቅ ባለመቻላቸው የተነሳ ይህም ፕሮጀክቶቹ ከተያዘላቸው አጠቃላይ ወጪ በላይ ሲያሻቅቡ የጊዜ ግጭት ሲታይባቸውና ዘርፉን ተአማኝነቱን እየሸረሸረ የሀገራችንን የኮንስትራክሽን ፕሮጀክቶች መዘግየት ከፍተኛ ችግር እየሆነ የሚቀጥለው እስከ መቼ? የዘመናዊ የፕሮጀክት እቅድና የጊዜ ሰሌዳ ማመቻቻ ወይም ሞደርን ስኬጁሊንግ ሶፍትዌርስ በአግባቡ አለመጠቀም እና ፕሪማቬራ P6 ለዚህ ችግር እንዴት ዘላቂ መፍትሄ እንደሚሰጥ በዚህ ቪዲዮ አብረን እናያለን። እውነተኛ ምክንያቶችን ከጥናቶች እንመለከታለን። በዘመናዊ ሶፍትዌር አጠቃቀማችን ላይ ያሉ የሚስተዋሉ ክፍተቶች ላይ እንዳስሳለን። እናም ፕሪማቬራ P6 እንዴት ለውጥ እንደሚያመጣ እንገልጻለን። ይቆዩ፣ የተሻለ እንገንባ። በኢትዮጵያ ውስጥ በአሁኑ ወቅት ከፍተኛ ቁጥር ያላቸው የኮንስትራክሽን ግንባታ ስራዎች በከፍተኛ ፍጥነት ሲከናወኑ በመዲናችን እንዲሁም በተለያዩ የሀገራችን አካባቢዎች ላይ እናያለን። ነገር ግን ከነዚህ ግንባታ ጀርባ ስር የሰደደ እና መፍትሄ የሚያሻው ግንባር ቀደም ችግር አለ። ይህም የግንባታ መዘግየት። ረዘም የሚሉ መዘግየቶች ብዙ ጊዜ ለወራት አንዳንዴም ለዓመታት የሚደርሱ። ይህ ችግር የሚመጣው በምን ሳቢያ ነው? ከእውነታዎች ላይ እንጀምር። የላቀ እቅድ አለመኖር። በኢትዮጵያ የግንባታ ፕሮጀክቶች፣ መንገዶች፣ ህንፃዎች ወይም መሰረተ ልማት ብዙውን ጊዜ ትልቅ መዘግየት ያጋጥማቸዋል። እንደ አዲስ አበባ ዩኒቨርሲቲ ያሉና ዓለም አቀፍ ጆርናሎች ጥናቶች እንደሚያሳዩት ከ70 እስከ 80% የሚሆኑ ፕሮጀክቶች ጊዜያቸው ያልፋሉ። ዛሬ የምናየው ዋና ችግር ግን ገንዘብ ወይም አቅርቦት አይደለም። ይልቁንም ብዙ ጊዜ ችላ የሚባለው እነዚህን ግዙፍ ፕሮጀክቶች ምን ተጠቅመን መርሃ ግብሮቹን ብናቅድ ብንከታተልና ስኬታማ የፕሮጀክት አፈጻጸምን እናመጣለን የሚለውን የፕሮጀክቱን ቁልፍ ተግባር ወይም የጀርባ አጥንት የሆነውን እቅድ እና የጊዜ ሰሌዳ ዘመኑን ባማከለ ዘመናዊ ሶፍትዌር ማዘጋጀት እምብዛም ተግባራዊ ባለማድረግ የተነሳ አብዛኞቹ የኢትዮጵያ ግንባታ ፕሮጀክቶች ሲዘገዩ ይስተዋላል። ብዙዎችም አሁንም በማኑዋል ዘዴዎች የተለመዱትን እንደ ኤክሴል ያሉትን ወይም ቀላል መተግበሪያ ሶፍትዌሮች ላይ ይመረኮዛሉ። እነዚህ ዘዴዎች የዘመናዊ ግንባታን ውስብስብነት ያላማከሉ በመሆናቸው የተነሳ አጠቃላይ የሚታቀደው የአንድ ፕሮጀክት እቅድና መርሃ ግብሩን እንኳን መቋቋም አይችሉም። ይህም ወደ ደካማ የፕሮጀክት እቅድ ዲዛይን፣ ጉድለት፣ አስተዳደሩ ብሎም ወደ መዘግየት ያመራል። ጥናቶች እንደሚያሳዩት ይህን መሰል የፕሮጀክት መዘግየቶች የሚከሰቱት የግንባታን እቅድና መርሃ ግብርን በዘመናዊ ሶፍትዌር በመጠቀም ካለማዘጋጀት፣ ካለማከታተልና ካለማስፈጸም የሚመጣ እንደሆነ ያሳያል። ከዚህም ጋር ተያይዞ አንዳንዴ ዘግይቶ የሚከፈሉ ክፍያዎችና የሰራተኞች እጥረት ይህንን ጉዳይ ያባብሳሉ።
ሆኖም ተስማሚ የሆኑ ቅድመ ተግባራዎች ከሌሉ የፕሮጀክቱ የሥራ ኃላፊዎች ሊያጋጥሙ የሚችሉ አደጋዎችን አስቀድሞ መተንበይም ወይም መቀነስ አይችሉም። ዘመናዊ ጊዜ ሰሌዳ አውጪ መተግበሪያን አለመጠቀም እንዴት የግንባታ መዘግየት እንደሚያስከትል እንመልከት። የግንባታ እቅድ የሚደናቀፈው ብዙውን ጊዜ የወሳኝ ስራ ዘዴ መተግበሪያን ግንዛቤ እጥረት፣ ያም ማለት ክሪቲካል ፓዝ ሜተድን በመጠቀም የወሳኝ የስራ መስመሮችን አለመለየት ማለት ነው። ዘመናዊ ሶፍትዌሮችን ባለመጠቀም የተነሳ የግንባታ እቅዶች ሲደናቀፉ እናያለን። ይህም የፕሮጀክት ስራ አስኪያጅ ወይም ኃላፊዎች የፕሮጀክቶቹን ወሳኝ ስራዎችን ወይም የፕሮጀክት መጨረሻ ቀን የሚወስኑ ተግባሮችን ይስታሉ፣ ሪል ታይም ክትትልን ያጣሉ። የስራ እንቅስቃሴዎች መካከል ያለው ቅደም ተከተል በግልጽ አይታይም። እነዚህን እንደ ኤክሴል ያሉ በመጠቀማቸው የተነሳ ማለት ነው። ለምሳሌ እንደ ዲዛይን ለውጦች፣ የወሰን ማስከበር፣ ግብአት ለምሳሌ ሲሚንቶ ወይም የአርማታ ብረት ቢዘገይ፣ የባለሙያ እጥረት ቢያጋጥም፣ በፕሮጀክቱ በተያዘው አጠቃላይ የስራ ጊዜ ውስጥ ያልታሰቡና ወቅቱን ያልጠበቁ የአየር ንብረት መለዋወጥ እንደ ከባድ ዝናብ ቢያጋጥም ወይም የተፈጥሮ ተጽዕኖች ቢከሰቱ በጠቅላላው ፕሮጀክት ላይ ያለውን ተጽዕኖ ምን እንደሆነ በማኑዋል መርሃ ግብር እንደ ኤክሴል መተግበሪያ ያሉ ሶፍትዌሮች በመጠቀም ምን እንደሆነ መተንበይ አይቻልም። እንዲሁም ፕሮጀክቱ በወቅቱ ያጋጠመውን ችግር ቀድሞና ለይቶ በፍጥነት መፍትሄ ሰጥቶ በሰዓቱ እንዲጠናቀቅና በጊዜው መጠናቀቅ ያለባቸውን ተግባራት መለየት አያስችልም። በፍጥነት ማስተካከልም አይችሉም። በሁለተኛ ደረጃ የሀብትና የወጪ አስተዳደር ችግር፣ ያ ማለት ጊዜ፣ ወጪና ሀብት ተነጣጥለው ሲተዳደሩ ችግር በፕሮጀክቱ ይፈጠራል። ግልጽ ነው። ለምሳሌ ሰራተኞች ወይም ማሽነሪዎች በአንድ ጊዜ ለሁለት ቦታ ተቀጥረው ስራ ፈጥተው ሲውሉ እናያለን። ሌላው በቂ ያልሆነ ወይም ምንም ቢሆን ዋቲፍ ትንተና አለማካተት አያካትቱም እነዚህ ኤክሴሎች። ሌላኛው የመጨረሻው ደካማ ክትትልና ቁጥጥር። ብዙ ጊዜ የፕሮጀክት እድገት በግምት ነው። እንደ ሌሎች ያደጉ ሀገራት ዘመናዊ የግንባታ እቅድና መርሃ ግብር መተግበሪያን ብንጠቀም የኮንስትራክሽን ፕሮጀክት መዘግየቶችን ከ20 እስከ 30% ሊቀንሱ ይችሉ ነበር የሚሉ ጥናቶች ያመለክታሉ። ታዲያ ይህንን ዘመናዊ መተግበሪያን ተጠቅመን ይህንን የሀገራችን ስር የሰደደ ግንባታ መዘግየት ችግር ለምን አንቀኝም? ይህን ለመለወጥ ጊዜው አሁን ነው። ይህ ሶፍትዌር ለትላልቅ እና ውስብስብ ፕሮጀክቶች የተነደፈ ዓለም አቀፍ ደረጃውን የጠበቀ ሶፍትዌር ነው። ይህ ሶፍትዌር ብቻ ሳይሆን ሀገራችን ለምታካሄዳቸው አጠቃላይ የግንባታ ፕሮጀክቶች ለዘመነ እቅድ መርሃ ግብር ስር ነቀል ለውጥ ለማምጣት የሚያስችል መተግበሪያ ነው። ይህ ሶፍትዌር P6 ማለት ነው። ወሳኝ የሥራ መስመር ዘዴ ተጠቅሞ የፕሮጀክቱን ተግባሮች ሊገነባ የታሰበውን የፕሮጀክቱን መርሃ ግብር ዝርዝር ጋንት ቻርቶችን በመፍጠር ፕሮጀክቱን በሙሉ ያሳያል። ሀብቶችን፣ ጊዜዎችን በትክክል ይቀርጻል። እንቅፋቶችን ቀደም ብሎ ይለያል። ሶፍትዌሩ የፕሮጀክት መዘግየት ሲኖር ወዲያውኑ አጠቃላይ የጊዜ ሰሌዳውን እንደገና በማስላት የሚጠናቀቅበትን ቀን ያሳያል። የተቀናጀ የመዘግየት ትንተናን ይሰጣል። P6 እንደ ኢምፓክት አስ ፕላንድ ዘዴዎች ያሉ መሳሪያዎች አሉ። ማለትም በዋናው እቅድና በተሰራው መካከል ያለውን ልዩነት በማሳየት ለማንኛውም መዘግየት ተጨባጭ መረጃ ይሰጣል። ተግባሮችን እንደገና ማደራጀት፣ ለውጦችን ማስመዝገብ፣ ሪል ታይም አፕዴቶችና የወራቶችን ቅድመ ትንበያን ይሰራል። ከሌሎች መተግበሪያዎች ጋር ይዋሃዳል፣ ቅልጥፍናን ያሳድጋል።
ሌላው ያለው ፊቸር ቀዳሚ የአደጋ ቅነሳ ችግር ከመከሰቱ በፊት ምን ቢሆን ዋቲፍ የሚሉ ሁኔታዎችን በማስላት የመጠባበቂያ እቅድ ለማውጣት ይረዳል። ይህ በኢትዮጵያ ልማት ላይ ትልቅ ተጽዕኖ ይኖራል። የሀገራችንን የኮንስትራክሽን ፕሮጀክቶች በታቀደላቸው ጊዜና ወጪ ለማድረስ የተሻለ ባለድርሻ አካላት ግንኙነት እንዲሁም የፕሮጀክቶች መዘግየቶችን ለማስቀረትና ጠንካራ የኢትዮጵያ ግንባታ ሴክተር ለመፍጠር ጥናቶች ፒኤምኤስ አጠቃቀምን ማስፋት ይመክራል። ያ ማለት ፕሮጀክት ማኔጅመንት ሶፍትዌርስ ላይክ ፕሪማቬራ ፒ6 ለላቀ እቅድ መርሃ ግብርና ትንተናና ዘላቂ መፍትሄ ለማግኘት ዛሬ ይቀበሉት። ለኢትዮጵያ የግንባታ ኩባንያዎች እና የመንግስት ተቋማት ወደ ፕሪማቬራ ፒ6 መሸጋገር ጊዜው አሁን። ስለተመለከታችሁ እናመሰግናለን። ይህ ከረዳችሁ ላይክ፣ ሰብስክራይብ፣ ሀሳባችሁን በኮሜንት አጋሩ። እናመሰግናለን። በቀጣይ ቪዲዮ ይጠብቁ።